ሰላም እንዴት ናችሁ? ዛሬ ደግሞ በፓርት ፎር ኤጀንቶች ፖይንትን ወደ ኮይን እንዴት እንደምትቀይሩ አሳያችኋለሁ። ተከታተሉኝ። ይህችን የአምፖል ምልክት ስትነኳት ወደዚህ ጋር ይወስዳችኋል። ኮይን ትሬዲንግ አለ እዚህ ጋር። ኮይን ትሬዲንግን ትነኩታላችሁ። ኮይን ትሬዲንግን ስትነኩት እዚህ ጋር ይወስዳችኋል። መጀመሪያ ምን ታደርጋላችሁ? ቶፕ አፕ የሚለውን ትነካላችሁ። ይሄንን ትነኩታላችሁ። ይሄንን ስትነኩት እዚህ ጋር ያመጣችኋል። እዚህ ጋር ዩኤስዲቲ የሚለውን ትነካላችሁ። ይሄንን ትነኩታላችሁ። ኮፒ የሚለውን ስትነኩት እሺ ነክቻለሁ፣ ኮፒ ሆኗል። ከዚህ ጋር ባክ ብላችሁ ትወጡና ፖይንታችሁን ትነካላችሁ። እዚህ ጋር ፖይንት ነካው። እኔ 78,000 ምናምን ነው ያለኝ፣ ግን ፖይንት የሚንቀሳቀሰው 100,000 ሲሆን ነው። 100,000 ፖይንት ነው የሚንቀሳቀሰው። ማውጣትም ወደ ኮይን መቀየርም የምትችሉት 100,000 ሲሆን ነው። እኔ ለእናንተ ለማሳየት ያህል ነው በዚህ የምጠቀመው ማለት ነው። እሺ እነካዋለሁ። እሺ ፖይንቴን ስነካ ወደዚህ አምጥቶኛል። እዛ ዊዝድሮ ናው የሚለውን እነካለሁ። ዊዝድሮ ናው የሚለውን ትነካላችሁ ማለት ነው። እሺ ወደዚህ አምጥቶኛል። እዚህ ጋር አድ ፔመንት ሜተድ የሚል ያመጣላችኋል። በቀኝ በኩል ቀስት አለች። ፊት ለፊቱ ትንሽዬ ቀስት አለች። እሷን ስትነኳት ዩኤስዲቲ ባይንድ የሚል ያመጣላችኋል። ዩኤስዲቲ ባይንድ የሚለውን ትነካላችሁ። ከዛ እሱን ስትነኩት ጎ ቱ ሴቲንግ የሚል ያመጣላችኋል። ጎቱ ሴቲንግ የሚል ሲያመጣላችሁ ኮድ አስገቡ ይላችኋል። 6 ዲጂት ነው ማስገባት ያለባችሁ። የማትረሱትን ኮድ ማስገባት አለባችሁ። ስለዚህ ኮዳችሁን ወይ ጽፋችሁ ታስቀምጣላችሁ፣ መርሳት የለባችሁም። ስለዚህ ታስገባላችሁ። እሱን ካስገባችሁ በኋላ ሌላ ደግሞ ድጋሚ አስገቡ ብሎ እሱኑ ያመጣላችኋል። ድጋሚ ታስገባላችሁ። ቀጥሎ አይሲ የሚል ይመጣላችኋል። እሱን ትነኩታላችሁ። ቀጥሎ ዩኤስዲቲ ባይንድ የሚል ይመጣላችኋል። ትነኩታላችሁ። እዛ እሱን ስትነኩት ያው የቅድሙ ዲጂት እንድታስገቡ ያስገባችሁትን 6 ዲጂት ኮድ እንድታስገቡ ይጠይቃችኋል። እሱን ታስገቡለታላችሁ። ከዛ ቀጣይ ደግሞ ኮንትራክት አድሬስ የሚል ይመጣላችኋል። እሱን ተነኩታላችሁ፣ ትጫኑታላችሁ። እሱን ስትጫኑት ፔስት የሚል ታገኛላችሁ። ፔስት የሚለውን ትነኩትና ሰሚት የሚል ሲመጣላችሁ ሰሚት የሚለውን ትነኩታላችሁ። ከ5 ሰከንድ በኋላ የደበዘዘው ቼክድ የሚለው ይደምቃል። ቼክድ የሚለው ሲደምቅ ትነኩታላችሁ። ቼክድ የሚለውን ፊት ለፊት ያለውን ከዛ ሰክሰስፉል ባይንድ ይላችኋል። ሰክሰስፉል ባይንድ ይላችኋል። በቀጣይ ደግሞ ዊዝድሮ ናው የሚለውን ትነካላችሁ። ዊዝድሮ ናው የሚል ትነካላችሁ። ከዛ ኮንፊርም ትሉታላችሁ።
ከዛ ኤክስቼንጅ ኮይንስ ትሉታላችሁ። ከዛ ኮድ ታስገባላችሁ። ከዛ ጨርሳችሁ ማለት ነው። ኮይናችሁን ፖይንታችሁን ወደ ኮይን ቀይራችሁ ማለት ነው። ኮይን ትሬዲንግ ጋር ታገኙታላችሁ። ይህን የቀየራችሁትን ፖይንት ኮይን ትሬዲንግ ጋር ገብቶ ታገኙታላችሁ ማለት ነው። እዛ እሱን ደግሞ ወደ ፖይንታችሁ በኮይን አካውንት ወደ ኮይናችሁ ማስተላለፍ ትችላላችሁ ማለት ነው። ወደ ኮይን አካውንታችሁ ታስተላልፉታላችሁ ማለት ነው ስትፈልጉ። ከኮይን ትሬዲንግ ወደ ኮይን አካውንታችሁ ትራንስፈር ለማድረግ ኮይን ትሬዲንግን ስትነኩት ትራንስፈርቱ የሚልን ያመጣላችኋል። ከላይ ትራንስፈር አማውንት፣ ኮይን አካውንት እና ኤጀንት አካውንት የሚል ያመጣላችኋል። ስለዚህ ኮይናችሁ ያለበት ቦታ ነው የሚወስዳችሁ። ከዛ ምን ታረጋላችሁ? ትራንስፈርቱ የሚለው ጋር የራሳችሁን አይዲ ታስገባላችሁ። የራሳችሁን አይዲ ታስገቡለታላችሁ። ከዛ ከታች ትራንስፈር አማውንት የሚለው ጋር ደግሞ የምታስገቡትን መጠን ታስገባላችሁ። የምትልኩትን መጠን ታስገባላችሁ። ከዛ ካስገባችሁ በኋላ ከታች ቱ ሂዝ ሄር ኮይን አካውንት እና ኤጀንት አካውንት የሚል ታገኛላችሁ። ኮይን አካውንት የሚለውን ትነኩታላችሁ ማለት ነው። ወደ ኮይናችሁ እንዲተላለፍላችሁ ስለምትፈልጉ ኮይን አካውንት የሚለውን ትነኩታላችሁ። ለኤጀንት ስትልኩ ደግሞ ኤጀንት ለሆነ ሰው ስትልኩ ኤጀንት አካውንት የሚለውን ነው መንካት ያለባችሁ። ወደ ኮይኑ ይገባለታል። ኤጀንቱ ወደ ኮይን አካውንቱ እንዲገባለት ማለት ነው። ስለዚህ አሁን የምትፈልጉት እናንተ ወደ ኮይን አካውንታችሁ እንዲተላለፍላችሁ ነው። ስለዚህ ኮይን አካውንት የሚለውን ትነኩታላችሁ። ትራንስፈር የሚል ይመጣላችኋል። ትራንስፈር የሚለውን ትነኩታላችሁ። እዛ ኦኬ ይላችኋል ማለት ነው። ጨርሳችኋል ማለት ነው። እዚህ ጋር ኮይናችሁን ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። እሺ ኮይን ትሬዲንግ የሚገኘው ኤጀንሲዎች ጋር ነው። እነዚህ ሶስት ሴቲንጎች የሚገኙት ኤጀንሲ ጋር ነው። እነዚህ ኢትዮጵያ ውስጥ የምንዘረዝረው በዩኤስዲቲ ነው። ፖይንትን ወደ ኮይን የምንቀይረው ማለት ነው። እና ለሆስቶቻችንም ያው በዚህ መንገድ መቀየር እንችላለን። ለሆስቶቻችንም መቀየር እንችላለን። ሆስቶች ሲቀይሩ 100,000 በ92,000 ነው የሚቀይሩት። ኤጀንቶች ጋር ግን 97,000 ምናምን ነው። ስለዚህ 5,000 ልዩነት አለው ማለት ነው። ስለዚህ ለሆስቶች ስንቀይር ምንድነው የምናደርገው? መጀመሪያ ኮይን ትሬዲንግን እንነካለን። እዛ ቶፕ አፕ እንላለን። ያው በተመሳሳይ መንገድ ነው ለሆስቶችም የምንቀይረው። ኮይን ትሬዲንግን እንነካለን፣ ቶፕ አፕ እንላለን። ከዛ ዩኤስዲቲ እንነካለን። ከዛ ኮፒ የምትደረጋለች ኮፒ እቺ ኮዳችንን ነው ኮፒ የምናደርገው። ኮዳችንን ኮፒ አድርገን ለሆስቶች እንልካለን። ኮፒ አድርገን ለሆስቶች እንልካለን። እዛ በሜሴጅ ነው በሲስተም ሜሴጅ ነው የምንልክላቸው። ሆስቶች ደግሞ የተላከውን ኮድ ኮፒ ያደርጋሉ። ከዛ ፖይንታቸውን ይነካሉ። ቀጣይ ዊዝድሮ ይላሉ። ከዛ አድ ፔመንት ሜተድ የሚለው ከላይ የሆነ ቀይ ጽሑፍ አለበት። ፊት ለፊቱ ትንሽ ቀስት አለችው። እሷን ቀስት ይነካሉ። ከዛ ዩኤስዲቲ ባይንድ ይላሉ። ከዛ ጎቱ ሴቲንግ ይሉትና የማይረሳ 6 ዲጂት ኮድ ያስገባሉ። የማይረሱትን ሁልጊዜ ሲዘረዝሩ ወይም ፖይንትን ወደ ኮይን ሲቀይሩ የሚጠቀሙት ይህንን ኮድ ነው። ስለዚህ በደንብ ያስቀምጣሉ ማለት ነው፣ ያስገባሉ። ከዛ
ድጋሚ ያስገባ ይላቸዋል። ያስገባሉ። ከዛ አይሲ የምትል ትመጣለች። ቀጣይ ደግሞ የኤስዲቲ ባይንድ የሚለውን ይነካሉ። ከዛ ቅድም ያስገቡትን 6 ዲጂት ኮድ ያስገባሉ። ኮንትራክት አድሬስ ይነካሉ። ኮንትራክት አድሬስ የሚለውን ይነኩትና የቅድሙን ኮድ ያው ፔስት ይሉታል። ኮንትራክት አድሬስን ሲነኩት ፔስት የምትል ትመጣለች። ፔስት የምትለውን ይነካሉ ማለት ነው። ኮዱን ነው ፔስት የሚያደርጉት። የተላከላቸውን ኮድ ነው እዚህ ጋር ፔስት የሚሉት ማለት ነው። እነሱ ኮንትራክት አድሬስ ነክተው ፔስት የሚለውን ይነካሉ። ከዛ ሰሚት የሚል ይመጣል። ሰሚት የሚለውን ይነካሉ። ከዛ ከ5 ሰከንድ በኋላ ቼክድ የምትለው የደበዘዛችው ትደምቃለች። ከዛ የነኳታል። ከዛ ሰክሰስፉል ባይንድ ይላቸዋል። በቀጣይ ደግሞ ዊዝድሮ ናው የሚለውን ይነካሉ። ከዛ ኮንፊርም ይሉታል። ኮንፊርም ካሉት በኋላ ኤክስቼንጅ ኮይን ይላቸዋል። ከዛ ኮድ ማስገባት ነው። ኮድ ካስገቡ በኋላ 6 ዲጂቱን ኮድ ካስገቡ በኋላ ጨረሱ ማለት ነው። ለኤጀንታቸው ይገባል ማለት ነው። ፖይንታቸው ኤጀንታቸው ጋር ይገባል ማለት ነው፣ ተቀይሮ ወደ ኮይን። ስለዚህ ኤጀንታቸው ኮይን ትሬዲንግ ውስጥ ይገባለታል የነሱ ፖይንት ማለት ነው፣ ወደ ኮይን ተቀይሮ። ስለዚህ እሱ ደግሞ የተቀየረውን ኮይን ለነሱ በኮይን አካውንታቸው ይልክላቸዋል ማለት ነው። በኮይን አካውንታቸው መላክ ነው የነሱን ኮይን የተቀየረውን ኮይን ማለት ነው። በዚህ መንገድ ነው ለሆስቶቻችሁ የምትቀይሩት። ለእናንተ ይገባላችኋል። እዛ እናንተ ደግሞ መልሳችሁ ለሆስቶቻችሁ ትልካላችሁ ማለት ነው የተቀየረውን ኮይን። ስለዚህ በዚህ መንገድ ለሆስቶቻችሁ ፖይንታቸውን ወደ ኮይን መቀየር ትችላላችሁ ማለት ነው። ሆስቶቻችሁ የላኩላችሁን የኮይን መጠን ሲስተም ሜሴጅ ጋር ታገኙታላችሁ። ሜሴጅ ይመጣላችኋል። ሲቀየር ሰክሰስፉል የሚል ሲመጣላችሁ እዛ ውስጥ ምን ያህል ኮይን እንደተቀየረ የነሱ ምን ያህል ኮይን እንደላኩላችሁ ያሳያችኋል ማለት ነው። ሆስቶች ኮይን ሲቀይሩ ፖይንታቸውን ሙሉን ነው መቀየር የሚችሉት፣ ያላቸውን በጠቅላላ መቀየር የሚችሉት ማለት ነው። ኤጀንሲዎች ግን 100 ሺውን ብቻ ቀንሰው መቀየር ይችላሉ። ሆስቶች ግን ሲቀይሩ ሲልኩ ፖይንታቸውን አጠቃላይ ነው የሚልኩት የሚቀይሩት ማለት ነው። ሊንክ አስቀምጥላችኋለሁ። ሊንኩን ተጠቅማችሁ አፕሊኬሽኑን ማውረድ ትችላላችሁ። የዛሬው ይሄንን ይመስላል። በሚቀጥለው ደግሞ በፓርት 5 ተመልሼ እመጣለሁ። ተመሳሳይ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ለሌሎች እንዲደርስ ደግሞ ሼር አድርጉ። ላይክ ማድረግም እንዳትረሱ። አመሰግናለሁ። ቻው